ይሄንን ትሬድ ሁለት ፖዚሽን ነበር የከፈትኩትኝ። አንደኛው ፖዚሽን ክሎዝ አድርጌዋለሁ፣ አንደኛው ፖዚሽን ደግሞ ሆልድ አድርጌዋለሁ። ምናልባት ማርኬት ወደ እነዚህ ኤሪያ ጋር የመምጣት ፕሮባቢሊቲ ሊኖረው ይችላል። አሁን የገባሁትን ትሬድ ክሎዝ ላድርገው እና ኔክስት ደግሞ ማርኬቱን አይቼ ኦርደር አድ የማደርግ ይሆናል ማለት ነው። ይቻማች ሁለት ፖዚሽን ነበር እንደነገርኳችሁ የከፈትኩትኝ። አንደኛው ፖዚሽን እዚህ ጋር ክሎዝ አድርጌዋለሁ፣ 1 2 ሲሄድልኝ እዚህ ጋር ክሎዝ አድርጌዋለሁ። ይሄኛው ደግሞ 1 2 3 ሄዷል። ማርኬቱ እዚህ ጋር ያለው ስትሮንግ ኤሪያ ነው። ምናልባት ማርኬት ወደ እነዚህ ኤሪያ ጋር እዚህ ጋር ፌር ቫልዩ ጋር የመጣ ፕሮባቢሊቲ ይኖረዋል ብዬ ኤክስፔክት አደርጋለሁ። ኒውዮርክ ሴሽን ላይ ምናልባት እነዚህን ኤሪያዎች ሪስፔክት ካደረገልኝ ትሬድ ልገባው እችላለሁ። እስቲ የሚሆነውን አብረን እናያለን። ይቻማችሁ። ምናልባት በዛውም ሊሄድ ይችላል፣ ግን የሚሆነውን አብረን እናያለን። ኤስኤልን ወደዚች ጋር አስጠግቼዋለሁ። ወደ እነዚህ ፌር ቫልዩ ጋፕ አለ፣ 50 ሚኒቷ ፌር ቫልዩ ጋፕ ወደ እሷ ጋር አስጠግቻታለሁ። እንግዲህ ኒውዮርክ ሴሽን ጠብቀን ብንገባ አሪፍ ይመስለኛል። አይ ቲንክ ማርኬቱን ሆልድ አድርጌዋለሁ፣ ግን እስቲ ስትሮንግ ኤሪያ ነው እዚች ጋር ማርኬቱ። እስቲ ምን ይፈጥር ይሆናል ኒውዮርክ ሴሽን ላይ አብረን የምናየው ይሆናል። ምናልባት ወደ እነዚች ኤሪያዎች ጋር የመምጣ ፕሮባቢሊቲ ይኖረዋል ብያለሁ። ዋን ሀወሩ እያለቀ ነው። እቺ 30 ሚኒቷ ካንድል ስትሮንግ ቡልሽ ብትሆንልኝ ጸዴ ነበር፣ ግን እንግዲህ እንደሚታየው የሞረድ አዝማሚ ያላት ይመስላል። በጣም አግሬሲቭ ሆናለች። ከፈተ፣ ወጣ፣ ወረደ። ስለዚህ አሪፍ 1 to 4 ማለት ይቻላል ሰጥቶኝ ነበር፣ ግን ሆልድ አድርጌዋለሁ። ምናልባት ኒውዮርክ ሴሽን ላይ ትሬድ ቴክ ባደርግ የሚሻል ይመስለኛል። እነዚህን ኤሪያዎች ብሬክ ካደረገ በኋላ ኒውስ አለ እንዲህ ምንድን ነው እንደዚህ እንዲንቀሳቀስ ያደረገው? ምንም ነገር አልነበረም። 7 ሰዓት ኦኬ። ሲፒአይ ምናምን ነበር፣ ብቻ ምንም አይልም። ሆልድ አድርጌዋለሁ። ኤስኤልን ነው ጠጋ ያደረግኩለት፣ ኤስኤልን አስጠግቼለታለሁ። እስቲ የሚሆነው እናያለን። ዲኤክስዋይ ደግሞ ማርኬቱን እንደምናየው ምንድን ነው ግን በጣም ፈረጠጠ መሰለኝ። ዲኤክስዋይ ሾርት ላይ ነኝ ያለሁት። ሾርት ያልኩበት ምክንያት ምንድን ነው? ፕሪቪየስ ዴይ ላይ ሃይ ወስዷል፣ እንዲሁም ደግሞ ኒው ዊክ ኦፕኒንግ ጋፕ የነበረውን እሱን ተጠቅሞ እየወረደ ነው ማርኬቱ እና እቺ 4 አወር በጣም ወሳኝ ነች። 4 አወር ካንድል ኔክስት የምትከፍተው ምናልባት እስቲ አብረን የምናየው ይሆናል። ሁሉም እቺ ድሮ ያደረኩባት ኤሪያ ስትሮንግ ኤሪያ ነች። ቅድም ማርኬት ፓምፕ ሆኖ የበረካት ቦታ ነች። ነው አሪፍ ነው። በቃ ይበቃል እኮ እስከዚህ ድረስ እኮ 1 2 ስንት ነው? 1 to 4 ይዤዋለሁ። 1 to 4 ማለት ነው። ኤስኤል እንዲህ ነበር 1 to 3 ምናምን ሄዶልኛል፣ ግን እንዲህ በስዊንግ ነው። ምናልባት ብሬክ ያደርገዋል ብዬ ኤክስፔክት ያደረኩትኝ። በቂ የሆነ ሰጥቶኛል። እኔ በቂ ነው። ዴይሊ ፕሮፊቴም በቂ ነው። ኒውዮርክ ሴሽን ላይ ሌላ ትሬድ ብንጠብቅ ሳይሻል አይቀርም ይመስለኛል። ምናልባት ማርኬት ወደ እነዚህ ኤሪያ ጋር ይመጣል ብዬ አስባለሁ። እና ሲንጠብቀው ምን ያክል ፒፕስን የተንቀሳቀሰው? ወደ 160 ፒፕስ
30 ሚኒቷ ከፈተች፣ ወጣች፣ ወረደች። አሁን እየወረደች ነው እና እቺ 30 ሚኒቷ ካንድል በጣም ወሳኝ ነች። ሜቢ ወደታች እንደሚወርድ ከሆነ አይነፌክስ ማለት ነው። ትንሽ ግን እንጠብቀዋለን እስቲ። ካልሆነ አይተን 1 አወር ክሎዝ አድርጎ ኔክስት 1 አወር ኦፕን ሲያደርግ ትሬድ እንገባለን። አይነፋውም፣ አይመጣውም። በቃ ኒውዮርክ ሴሽን ሜቢ ያችን ነው። አንደኛውን ሁለት ፖዚሽን ነበር እንደነገርኳችሁ የከፈትኩት። አንደኛውን ይዤዋለሁ፣ አንደኛውን ደግሞ ሆልድ አድርጌዋለሁኝ እና እስቲ አይ ቲንክ ክሎዝ ባደርገው የተሻለ ይመስለኛል። ኒውዮርክ ሴሽን አይቼ ትሬድ ምገባ ይሆናል። ክሎዝ አድርጌዋለሁ። ክሎዝ አድርጌዋለሁ። እስቲ አሁንም ይወጣል ብዬ ነው ኤክስፔክት ያደረኩት። ምናልባት ይሄንን ሃይ እንግዲህ ስትሮንግ ኤሪያ ነች ይችኛዋን። ክሎዝ አድርጌዋለሁ። ኒውዮርክ ሴሽን ላይ ሌላ ትሬድ እንጠብቃለን። ወይንም ደግሞ እዚህ ጋር አሪፍ የሆነ አይነት ኮንፈርሜሽን ካሰጠኝ ኦርደር እንገባበት እንችላለን ብዬ አስባለሁ። ግን ይሄ በጣም ስትሮንግ ነው እና እስቲ ኒውዮርክ ሴሽን ላይ ቀጣይ አሪፍ ትሬድ ካለ እምገባ ይሆናል። ምናልባት ይህም ትሬድ በዛው የሚሄድ ፕሮባቢሊቲም ሊኖረው ይችላል። ኒውዮርክ ሴሽን አይተን ትሬድ እንገባለን። ያው እኔ ባይዘ ሎንግ አይነት ስትራክቸር ነው ያለኝ። አሁንም ሎንግ ነኝ። እነዚህ ኤሪያዎችን ታርጌት ያደርጋል ብዬ ኤክስፔክት ነው የማደርገው። የሚፈጠረውን እስቲ አብረን እምናየው ይሆናል። ይህን ትሬድ በቃ እዚህ ጋር ክሎዝ አድርጌዋለሁ። ሜቢ ወደዚህ ታች ሊመጣ ይችላል፣ በዛውም ሊሄድ ይችላል። ግን እስቲ ወደ ላይ ከሄደልኝ ሞር ኮንፈርሜሽን አገኛለሁ ማለት ነው። ኒውዮርክ ሴሽን ላይ አሁን ገና ለንደን ላንች ላይ ምናምን ነገር ነው እና ወደ ታች ሪትሬስ ያደርጋል ብዬ ኤክስፔክት አደርጋለሁኝ። በዛውም ሊሄድ ይችላል። ወደ ላይ ከሄደ የሆነ አይነት ሪትሬስመንት ሲኖረው ትሬድ እገባለሁ ማለት ነው። ይቻማችሁ። ይሄ 1 2 ስንት ነው? 1 2 3 በቂ ነው አይ ቲንክ።